አንድ የ93 ዓመት አዛውንት ወድቀው ወደ ሆስፒታል ተወሰዱ። ለ24 ሰዓታት ለአተነፋፈሳቸው እንዲረዳቸው ኦክሲጅን ተሰጣቸው። ከጥቂት ጊዜ በኋላም ተሻላቸው። ዶክተሩም የ50 ሺህ ብር ደረሰኝ ሰጣቸው። አዛውንቱም ሂሳቡን አይተው ማልቀስ ጀመሩ። ዶክተሩ በሂሳቡ ምክንያት ማልቀስ እንደሌለባቸው ነገራቸው። አዛውንቱ ግን እያለቀስኩ ያለሁት በገንዘቡ ምክንያት አይደለም፣ እኔ ሁሉንም ገንዘብ መክፈል እችላለሁ። የሚያስለቅሰኝ ለ24 ሰዓታት ብቻ ከእናንተ የተሰጠኝ ኦክሲጅን ስለተጠቀምኩ 50 ሺህ ብር ክፈል መባሌ ነው። ነገር ግን ላለፉት 93 ዓመታት እግዚአብሔር የሰጠኝን ንጹሕ አየር እየተነፈስኩ ምንም ነገር አልከፈልኩም። ለእግዚአብሔር ምን ያህል ዕዳ እንዳለብኝ ታውቃለህን? አሉት። ዶክተሩም አንገቱን ዝቅ አድርጎ እንባውን አፈሰሰ። ይህን የምታነቡ ሁላችሁም እግዚአብሔር የሰጣችሁን ንጹሕና ንጹሕ አየር ለዓመታት አንዳች ዋጋ ሳትከፍሉ እንዲሁ እየተነፈሳችሁ ነው። ስለሆነም 5 ሰከንድ ብቻ ወስዳችሁ እግዚአብሔር በሕይወታችሁ ውስጥ ስላደረገላችሁና እያደረገላችሁ ላለው አገልግሎት ሁሉ እግዚአብሔር ይመስገን ብላችሁ ከልባችሁ እዚህ ኮሜንት ላይ ጻፉ። እግዚአብሔር ይመስገን።